አትፍራና ና ችግር የለው ና ወደ አባትህ ቤት ነው ና በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅና ወደ ሕይወት የሚወስደው ደጅ አለ። ሁለት አይነት በር ነው ያለው። በዚህ ቦታ ላይ የሚናገረው ምንድነው? በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡት ብዙዎች ናቸው። መንገዱም የቀጠና ነውና የሚያገኙት ጥቂቶች ናቸው። ጥቂቶች የሚያገኙት ደጅ በር አለ። ብዙዎች በጋጋታ የሚገቡ ደጅም አለ። ጦርነት የሌለበት ሰላም የሰፈነበት ለዘላለም በእረፍት የምትኖርበትን ቤት ኢየሱስ ክርስቶስ አዘጋጅቶ ግባ፣ በጠበባ ደጅ ላይ ግባ ብሎ ይጠራል። ልብክ የሚያርፍበት ለዘላለም በእፎይታ በደስታ የምትኖርበት ያ ቤት ሰላም አለበት ቤት ነው። ሁንም ይላሉኝ ወንድሜ ኢየሱስ ክርስቶስ ይጠራል። እነሆ በደጅ ቆሜ አንኳኳለሁኝ፣ ማንም ድምፄን ቢሰማ ደጁንም ቢከፍትለት ወደ እርሱ ይገባለሁኝ፣ ከእርሱ ጋር እራት ይበላለሁ ይላል የክብር ንጉሥ የናዝሬቱ ኢየሱስ ክርስቶስ። ያ ቤት ክፍት ነው፣ ይጠራል። ጊዜ ሳይሄድብኝ ነገ ተነገ ወዲያ ሳትል ቶሎ ብለህ በንስሐ የምታገኝበት የመጣውን የክብርን ንጉሥ የምትቀበልበት ከሱ ጋር የምትታረቅበት የዘላለምን ቤት የምታገኝበት ያ ቤት ክፍት ነው ወንድሜ። ና ይጠራል፣ ኔ ይጠራሻል። የኔ ቤት በዚህ ምድር ላይ ለዘላለም የምትኖርበትን ቤት አዘጋጅቶልሃል። ስለዚህ ወደ ተዘጋጀልህ ቤት ቶሎ ብለህ ግባ። ጊዜ አጭር ነው። ሕይወት ጠዋት ታይቶ ከሰዓት እንደሚጠፋ እንፋሎት ነው። በዛች በእንፋሎት ሕይወት ውስጥ ነገ፣ ሳምንት፣ የዛሬ ወሬ ብለህ ልትቀጥል አትችልም። ያዕቆብ መልእክት ምዕራፍ 4 ቁጥር 13 ላይ እንደምናገር ሕይወታችሁ ጠዋት ታይቶ ከሰዓት እንደሚጠፋ እንፋሎት ነው የሚለው። አሁን ያነበብኩት ቶሎ ብላችሁ ግቡ ያልኩት ቤት ደግሞ የትኛው ቤት ነው? ማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እና 14 ላይ በጠበበው ደጅ ግቡ ብሎ ጥሪ ያደረገው ኢየሱስ ክርስቶስ ነው። ሉቃስ ወንጌል ምዕራፍ 13 ከቁጥር 24 እና 25 ላይ ልክ እንደዛ ብሎ ጥሪ አድርጓል። ቶሎ ብለህ እና ግባ ትጠራለህ። ወዳለኝ የተወደድክ ነህ። ሀገራችንን ኢትዮጵያን እግዚአብሔር ይባርክ። የኢትዮጵያ ባንዲራ ወደ ላይ ከፍ ይባል። ጦርነት ከምድራችን ይሻል። የተራቡት ጠግበው ይብሉ። ቦቃቸው ቤታቸው በኢየሱስ ስም ሙሉ ይሁን። ኢትዮጵያን እግዚአብሔር ይባርካት። ሰላማችሁ ሙሉ ይሁን። ሻሎም